ሞክረኛ እኔ የምልህ መሬቱ ምን ለመሆን ፈልገህ ነው ያረስከው? እንዴት ማለት የእናቴ አባቴ መሬት አንተ ማን አራሽ አርጉሾ መህና ነው እኩል ስንት ቃርገን ሳንካፈለው በሬ ጠምዶ ያረስክበት? መካፈል የእናቴ አባታችን ጉዳይ ባቀን ነው ሳይወጣ መሬት እንካፈል ስትይ ትንሽ አይከብድሽም? ስማ ሙሉ ቤት ይዘህ ቁጭ ብለህ እሱ አይበቃም? ሙሉ ቤት ቢይዝስ ያንቺንም የኔንም እህት እያሳደግኩ እንጂ ዝም ብዬ መሰለሽ እንዴ? ዝም በል ወግህን አጠብቅ። ለማንኛውም አንድና አንዱ ሳይለይ እዛ መሬት ጠምዶ ያረስክ እንደው ነው በአባቴ ባድማ አርሼ እንዳልበላ እያገድሽኝ መሆኑ ነው? ተናግሬያለሁ። ደግሞ ያችን እርምታሌ ልጅ ስበባታ እሷ ከሆነች ጉዳይ አምጣትና መሬቱን እንዳልኩ አበባ ስብስብ ይዛል። በጣም ሸጋ። እንግዳስ እስኪ ሳርስ መጥቶ የሚያስፈታኝ ወንድ አየዋለሁ። ወንድን ሞክር። አሁንማ ወሬን ጠርቅ። እኔ ለማተን ይዤ ያወጡት መሬት አንተ ጉራን ትነፋለህ። እኔስ ብሆን ማመርቶችን ስብስብ አድርጌ እንጂ ዝም ብዬ መሰለሽ? አታሰስቺ አንቺ ሰው ወገኛለሽ ነግሬሻለሁ። በላይ ነው ብዬ አሰሳች። ስማ አሸብር፣ ቆይ የእናቴ አባቴ መሬት አስወርሽ እንድቀር ፈልገህ ነው ወይስ ማድረግ የምታደርገው ነገር ጠፍቶ ነው? እሱንማ ፈቅደሽ ዝም ያልሽ ሆነ እኔ ምን እንዳደርግ ትመኛለሽ? ፈቅደሽ? ከመቼ ወዲህ ነው ደግሞ እኔ ፈቀድኩ? እና በዚህ የተነሳ ደም ልቃባ? ለምን አትቃባም? እኔ ልታገባ ስታስለምን ስንት ገመድ መሬት አላት ብላ ልጠይቅ እና ምን እናለው? እናማ በወንድነቱ እምቢ ካለ መክሰስ ነው። ሆነማ ተክሱስ ሳረ እንደው ሌላውንስ ቢሆን ማን ከልክሎ አንዴማ ብታቀምሰው ክሱም አንደርስ ነበር። ቆይ ተይው፣ ያሰብኩትን ብቻ ሚካኤል ያስፈጥምልኝ። ሀሳብ ብቻ ሳይሆን ጉዳዩ ታሎ ብሎ መፈጠም። አሸብር እንዴት አደርክ? ዚያር መስከን ምን ነው ደህና አይደለም እንዴ? ኧረ ደህና ነኝ። ታች ቁልጣባው ያ ጊዜ ጠምዶ አይህ እንዴ? አይ እዛ እንኳን አይደለም፣ ጓሮ ሊጠምድ መሰለኝ በሬ ይዞ ሲወርድ ነው ያየሁት። ነው በል ደህና ዋል። ምን ነው የሰው ጥሩም አላሰበም። ስመኝ አቤት። ያ ጊዜ ወዴት ነው በይ? እታች ጓሮ እያረሰ ይኸውልሽ ስመኝሽ ጊዜን ተጠንቀቅ በይ። የተፈጠረ ነገር አለ እንዴ? አይ ያቺትሽ ቱ በንዴት ነገር ሳቆሳቆስ አልቀረችም። ይኸውልሽ ጊዜ ቢጠነቀቅ ሳይሻል አይቀርም። እታን እንዴት አይደለችም እንዴ? እሷማ ምን ትሆናለች? እኔ ግን ምንም ደስ አላለችም። ልታቀባችሁ በይ ልሄድልሽ። ጊዜዋ አቤት ስመኝሽ ቁጭ በይ እስኪ። እንደው አሁንስ ጭንቅ እያለኝ ነው። ደግሞ ምን ሆንሽ ነው? ትምህርት ቤት መምሮ የተቆጡሽ? ያንተና የታለም ነገር ነው። ምን እኔና እሷ ነገር ምን ያስጨንቃል? የትና የወንድም ጠብ ምን የት ይደርሳል? አይ እሷ ተልባን ይዘው ቢሆንም ግን ተጠንቀቅሽ። ምንም አልሆነ አታስቢ፣ ያሳስብ። ያመር ዝባላ ምን ሲል እንደሰማው እንጃ በለጠ ተጠንቀቅ በይው ብሎኛል። ማን እኔን? እሷ ተጠንቀቀ? አይ ምንም አልሆነ። እጅ ቤት እጅ ተጠንቀቀ። አታ ሉሌ፣ አረ ሉሌ። አቤት። ና እስቲ ወደዚህ። ምን ነው ሰላም አይደለም እንዴ? በደህና ነው። እንደው እችን ወረቀት ተዛ ለጊዜ ብትሰጥልኝ ብዬ ነበር። አንተም አሰጠው በይ። አይ
አልሰጠኝም ብሎ እግር መንገዱን ቢከዳ እንኳን ምስክር እንድትሆነ ብዬ ነው። የምን ምስክር? የክስ ወረቀት ነው። ወይ ጉድ! የምን ክስ? ጊዜ ልከሰው እሳ ምን አዴ ብለህ ነው የሚስት ወንድ የምትከስ? ደሞ አንተ የእናት አባቷን መሬት አልሰጥም ስላለ ነው። አይ እኔ እንኳን በእህትና ወንድም ጠብ መግባት ስለማልፈልግ አለድም። ተው እንጂ ሉሌ እና አልታዘዝም እያልከኝ ነው? አይ እንደዛ ማለት አይደለም። እኔ ግን ነገሩን ሳየው ጥሩ አይደለም። ኧረ ተው እባክህን ተው፣ አሳድጌ ተው። እኔ እኮ ምን መሰለህ በእህትና ወንድም ጠብ መግባት አልፈልግም እያልኩ ነው። ግድ የለም ዞሮ ተመከሰስ ማንም አያድነው። የኔ ወንድም ያንቺን እህት ማግባቱ ነው እና ይሄ ምኑ ይገርማል? የኔ ወንድም ያን ሁላ መሬት ተሰጥቶት ያንቺ እህት ግን የእናት አባቷን ንብረት ወንድም ይከላከላል። አበው እኔና አንቺ እንደ ልጅነታችን ዝም እንበል። እኔ ማምን አገባኛ ይልቋንስ ወረቀት ለጊዜ ነው አንድ ምንድን ነው ወንድሜና እህትሽ መሬት አካፍለን ብለው የከሰሱበት የክስ ወረቀት ነው። ታዲያ ወረቀቱን በእጁ ነው መስጠት አደራ። የክስ ወረቀት? አዎ ምን አለኝ? አይ አለኝ አቤት ደግሞ ማን ሊያገባ ነው? አረቄ ሰርግ አይደለም እንሽ ለጊዜ ስጥታ ብዬ ነው የተሰጠው። የሰርግስ አይደለም ምንድን ነው? አረ በደንብ ውስጥ አተቤ ደህና ዋልኩኝ። እንደምን ዋልክ? ደህና እግዚአብሔር ይመስገን። ደህና ነው? ደህና ነኝ። ማተቤ እንደው አንድ ጉዳይ ላስቸግርህ ነበር። ምና? ያያሚኒች እኮ የእህታችንን አይደል አግብቶ የሚኖር እሷን አግብቶ እያለ ነባቤ ተሞቱ የሁለት ዓመታቸው ነው። እሱን መሬቱን ስጡ ብሎ ዛሬ ደግሞ የመጥሪያ ወረቀት ላከብኝ። የዚያ ሰውዬ ላይ ተጣላችሁ? አያ እና እንደው እባካችሁ እንደው የሰማ ሰውስ ምን ይል ብዬ እንደው አንተ ትሻላለህ ብዬ እኮ ነው። ልቆጣ እንጂ እዚያ ሰዎች ምላስ ሆነባችሁ ነው የተጣላችሁ። ዋ እንደው ይገርማል እኮ። ቀን ቅጠሩና ልቆጣችሁ እንጂ ሁላችንም፣ እሱንም አንተንም ልቆጣችሁ እንጂ። እኔማ እንደው ፋይሉስ በህያ እንዲህ ነው የሚል የማርያም ዕለት ከዚህ ወዲህ ቅጠሩት። ታዛ በፊት እናንተ እንትን በሉና እኔንስ አይሰማኝም። እንደው እናንተ ትፈቀዳላችሁ። ሰው ጨምርልኝ አንድ ሰው እንጂ። እሺ አያ መርሻን ልጠይቀውና። አያ መርሻ ጥሩ ሰው ነው፣ ደለኛ ሰው ነው። እሺ እንግዲያስ በለ በቃ እንቆጣለን። ግድ የለም የዚያ ሰው የደግ ሰው ዘር እንዴት ተጣላላችሁ? እሺ በቃ ሰላም እንቆጣለን። እሺ ሰላም አለ። እንቆጣለን። እሺ በሉ ሰላም ያገናኘን። አሜን። በጠዋት ነው ተሎ። እሺ አላስማይ አቤት ነሽ ወዲ ተቆርቆር ያልሽው ፈርቼ ነው አካፈር በበለው ማለት ነው መሰሪ ያ ጊዜ ነው የሚያስፈራልሽ እርኩስ። አይ አንቺ ነሽ የምታስፈራሪ። እንደው ታለም ግን የምታረጊው ነገር እውነት ያቀባብራል። ጊዜው ጋር መክሰስሽ ጥሩ ነው። እኔ ምታረግ ተቆራጭ መሬት የተነሳ ዛሬ እንጂ ስመኝ አንቺ ደግሞ ብዙ ያወቅሽ። አይ ከሱን ተጊዜው ጋር የማታነሹት ሆነ እህት አለ ብለሽ እንዳታስቢ።
አንተዬ ዘንድሮማ እንደው ይቅበላ ሰርጉም እኮ አልተቻለም። የአያንዱ ዓለም ልጅም የማን ያሉት አንተ ደግሞ እንደኔማ እንኳን አገባለሁ ስለ የመከራው ምኑ አረ እንደው የጓደኛ የሚያደርገው ነገር ጥሩ ነው ብለህ ነው አንተዬ። እኔም ተው እያልኩት ነበር ግን ይሸል ይለኝ አልቻለም። እኔማ እንደሰማህ በዚህ ሰሞን ሽምግልናው ምኑን ብዬ ነበር ግን ምንም አሻፈረኝ ብሏል። ይሰማኝም አልቻለም። እንደው አንተም ቢሆን እኮ ትንሽ ቆርሰ በሰጣቸው ጥሩ ነበር። ያወቀው ምን መሬት አለ ብለህ ነው እንዲሁ ያለች እኮ ለኔና ለስመኝሽ ራሱ ብንሸነሽ ነው እኮ የሷን ያለ አይደርስም። እንዲሁ የሰው ገንዘብ መመልከት ይወዳል። አያ ቢሆንም ድራሿን ቆርሰ በሰጣት ጥሩ ነበር። እንግዲህ አንተ ታውቃለህ እና ቤት እንድና ቡና ጠጥተን እንጂ አይ እኔ እንኳን ላይ መንደር የምሄድበት ስላለኝ ያው በዚህ ሳልፍ ላውጋ ብዬ ወናማ ጠጥተት ይላል። እንደው ስሞት ለጠጥተት ቶኝ አትለምነኝ። አረ እንደው ባክተው አረ እኔ ምን ለምን ሰው አይደለም ጊዜ ቶይ ልሂድ ልሂድ መፍትሄው እኔ ጋር ያለ ግን ወንድሟ እኮ ያስቸግራል። ወንድሟ አለ እሷን ለማግኘት ስትል ወንድሟን በውለታ መያዝ አለብህ። ወንድሟን በውለታ መያዝ አለብህ። ስለዚህ ሐሙስ ነው ክብል፣ ሐሙስ ቀን ክብል ነው። ሐሙስ ቀን ገብተማ ደረ በጠዋት ዘሊ ትመጣለህ። ስለዚህ እሷ ነገር ያልቃል። አግራው ኪስ አምሶን ታጋርገው ነው ታ ገባ እኮ ግን ከሚወዳት ልጅ ጋር ያለ ሰርግ ቢወስዳት ለሱ ይሻሉ ነበር። እሱሳው እኔንስ አታየኝም እንዴ? ግሪማ አንተ ሳግባ እንጂ በቁም አረጃ አይደል እንዴ? ዋ ዘንድሮማ ግድ ነው አገባለሁ። ማን ብታውቀው ሉሌ ደግሞ ፈጣን እያለን ማንን እንደምወዳት ታስታውስም እንዴ? አንተ እኮ ንገርማለህ። አሁንም ያችን አበቡን አልተውካት ማለት ነው። ኧረ ተወኝማ ብታይ ዘንድሮማ እንደው እየራሰብኝ ነጋ ነው እና ለምን አታስጠይቅ? ተቀበሉኝማ ይቀበሉሃል። መጀመሪያ ሳጠይቃቸው ነው እንዴ እኔ ያመኑልኝ። ግን እንደው ስታስበው ሸሚሉኝ ይመስላል። እሺ ማይሩ ደግሞ አንተን የመሰልክ ልጅ አግኝታ ነው። እሺ እንዴ ወንጀለኛ ያስ ሊወስና ደኖሽ ደና ስፈልግሽ ነው ያገኘሁሽ። መቼም ለሸጋ ነገር እንደማትፈልገኝ አልጠራጠርም። እሱንማ እንግዲህ ሸጋም ጅልም የምታረጊው አንቺ ነሽ። ለምን ነበር እንዲሁ? ቆይ እንጂ የምር እንደው መካሰሱን ፈልገሽው ነው ወይስ
እንዲሁ ተካስሼ መሬት አገኛለሁ ብለሽ ነው? ለምን አላገኝም? አገኛለሁ እንጂ ተንጅታለ እንዲሁ እነዛ ልጆች ተካሰሱ ብንባል እንዲሁ በአፈር ቁርሾ ተካሰሱ ይባል እንዲሁ የሰማ ሰውስ ምን ይላል? ያንንም አካል ከመስጠት ነው ወይስ እቸነፋለሁ ብለህ ገና ካሁኑ ታወቀ? እሱን እዚህ አይደል ነው ግን እንዲሁ ተይ እንዲሁ እባክሽ ታይ እንዲሁ አይ የምን መንቦቆቅ ነው? ይልቁንስ ነገ ነው ፋይሉ ለመቸነፍ ሰንዳስ እንዳለች በይ አሁን እንግዲህ የሚሆነውን አብረን እናያለን። መቼም በደንብ የሚሉትን ለምስክሮች ነግራቸዋለህ አይደል? እንዴታ እስቲ ይሁን የሚፈጠረውን እናያለን። መቼም ተተቸነፈ ያንን ኩስኩሱን ፊቱን እንደማየት የሚያስደስት ነገር የለም። መቼም ዛሬ ውሳኔው እንደሚሆን አልጠራጠርም እኮ። አንተዬ እዳኛ ፊት መቆም እንዴት ነው? ምን እንዳሉን እኔ እንጃ ብቻ። ታዩማ እነሱስ እንደኛ ሰው አይደሉም። እሺ አሁን ቁርሱን እንቅመሰውና እንሂድ እንጂ። በእንጂ እንዳይረፍድ ለባብሰሽ እንሂድ። አይ የሰራሁትን እንቅመሰው። እሺ የሚሆን ነገር አለ መሰለኝ። በል እንግዲህ ጆርጅ ሲከታተል በይ አሜን። በልክና ጊዜዋ አቤት አገዳ ይዘህልኝ እንድመጣ። በይ እስቲ ታዲያ ፋይሉ እንደርኩ ያወቀ ሰው አጥረም እንዲነቅል ይችላል እየተመላከተ። እሺ በይ ወይኔ ያሸብር አንተ ሰው ደሞ ዛሬ ምን ሆነ አልበል እንዲህ ቁና ትተነፍሳለህሳ? ለዲያ ምን ነው አልቀናህም እንዴ? ስቲቶ ሸጋን ወላ ምን ተወሰነ? ወትሮስ እንደው ላድክመው ብሎ ነው እንጂ እውነትን ይዤ እንደማያቸንፈኝ ምን ተሰውሮብኝ። ጊዜው በቃ ተንግዲህ ፍርድ ቤት አትመላለስም ማለት ነው? ዋን ጨርሻለሁ። ከዚህ በኋላማ መሬቱን ቤቱን ስለኛ ስለተወሰነ ፍርድ ቤት የሚባል ነገር የለም። ተንግዲህ ተጠናቋል። በፍጹም አልተጠናቀቀም። እንደውም አሁን ነው ጨዋታው ሀብሎ የጀመረ። እንዴት ተቸነፍክም አይደል? እንዲህማ በእናት አባቴ ንብረት ሲያላግጥበት ዝም ብዬ አልመለከተው። ይግባኝም ቢሆን እንጠይቃለን። ደግሞ እዛ ብትሸነፉስ? የት ማርቆስ እኮ ነው ይግባ የሚባል። ቢሆንስ ማን አባቱ ይለቋል? ይግባኝ ካንቱ እንደው ገንዘብ ልጨፍጭፍ ታለ እንጂ እንደዛማ አይሆንም። አይ ወንድሜ እንዲሁ ታለም እንደማታውቃቱላ እሷ እናቴ ግትር ናት። ሽንፈትን በፍጹም አምና አትቀበልም። አይ አንቺ እንዴ አምናምን ቲቪ ያስቸግራት እንጂ ዞሮ አማራስ ከፋ ስጋ አይደለች። ምን ዛሬ ገንዘብ ያስወድዳት እህታችን አይደል? እህትነቱንማ ከፋቁት እኮ ቆዩ። አሁን ዘመን እናቴ እህት ወንድም ገንዘብ ሆኗል።
አዎ እስቲ እኛ እያልን አርሶ የበለው እንደናያለን። አይ ባሁኑ ምስክሩንም ምኑንም ጠንከር አድርጋችሁ እሱን መረፍረፍ አለባችሁ። አዎ አንድ ምስክር አንተ አለ፣ ሌላ ደግሞ ሀታይ ሰፈረ። ምን ጥርጥር አለው? ለእናንተ ያልሆነ አንደበት ለምን ጠርቅም አይልም? ክስ አድላ ደህና አደርሽ? ደህና አደርክ ጊዜ? እንዴት አደርሽ? ደህና። እና ደህና ነሽ ወይ? ደህና ነኝ። አንተ ደህና ነህ? ደህና ነኝ። አንቺዬ እንደው አሁንማ ዘመዶችሽ ሁላ ሲያዩኝ እኮ እያፈርኩ ነው። እንደው ሽማግሌው ተልኮ ስንቀር እንደው ምን አሉ አንቺ ቤተሰቦችሽስ? ተው እንጂ ጊዜ አንተስ መከራው ምን አይደለ? ዞሮን እነሱን የሌላ ነገር ቢያስቡ ምን ያሻላቸው ነው? ታምርሽ ነው አባበይሙ በል ጊዜዋ ለኔም ላንተም እዚህ መታየቱ ጥሩም አይደል? ደህና ዋይ በይሽ። ደህና ዋይ ክስ ደህና አደራችሁ? አሃ ከእንዴ እዚህ ቁጭ ብላችሁ ነው? ምን ነው ፈለግሽን? አዎ ወደ መንደር እየበጣሁ ነበር። ምን በሰላም? አባቤ እኮ እቤት እያበደብህ ነው። ምን አጣው ብሎ? እንዴት አዋረደኝ። በዛ ላይ ተከራክሮ ይቸነፋል ብሎ ነው። አልሰማም እንዴ? ክርክሩ እኮ ገና አላለቀም። እንዴት? እዚህ ፍርድ ቤቶችን በገንዘብ አስሮ ይዞ አይደለም እንዴ ወደ ማርቆስ ይራዘም ብዬ። የእውነትህን? ውሸቱን ተሆነማ ለማን ደስ ይበለው ብሎ ነው የሚዋሽሽ? እና አላባይ ልንገረው እንሳ። እሺ ቅድምና ምሳ ብላ ብዬ ልጠራ ስመጣ ለካ ተሚስት ጋር ነው። አሃ የምን ሚስት ነው የምታይ? ደሞስ ምን ታውቃለህ አይደለ? ግን ታድላ እንደምታገባ ሳስፍራት እንደሚለቅብኝ። ታዲያ የኔ ማግባት ደስ ሊልሽ ነው እንጂ የሚገባ ምኑ ነው የሚያስፈራሽ? አታለም ሳሸብሩን ታገባች ወዲህ አይደል ያለቶች። አንተስ ታድላን ስታገባት እንደማትተኝ በምን አውቃለሁ? አረ እኔማ እኮ እንደሱ አይደለሁ። እንዴት አድርጌተውሻል? አሁን ስድላ ሞጣጣ ትንስማች ትዝማ አትበይ። እኔንም ሆድ እያስባስሽ ነው። ወንድም ምን ላድርግ ብለህ ነው? እኔ እኮ ይጨንቀኝ ነው። በፍጹም እንደዛማ አልተውሽም። ይቅርታ እንደው የታለምን ክፋት አይቼ አንተንም እንደሷ በማድረግ ያስከፋው አይደለም? ኧረ ለነገሩ የኛ ነው ጥፋት። እኔ እና እሷ ሳንስማማ አንቺንም ለዚህ ጭቅጭቅ ዳረግሽ። ይኸውልሽ ስማኝሽ፣ በፍጹም አንቺን አልተውሽም። በቃ እኔ ቃል አለብኝ። እሺ ደግሞ ያንን ማለት ነው ያኔ ታተልት እሷ እየተጣጣረ እያለ አደራ ልጄን አደራ የፈለገው ነገር ቢመጣ ስመኝሽን እንዳትዋስላለች። አንቺ የፈለገው ነገር ቢመጣ ላልተውሻል ቃል ገብቻለሁ። ለዚህ እኮ ነው የማንተን ማጣት የሚያስጨንቀው። በኋላ ምንም ነገር ቢሆን እንደውም አንቺን ደስ ታላለሽ። በቃ ታድላን እንደሆነ አላገባትም፣ ይቅርብኝ። ኧረ እንደዛ ማለት እኮ አይደለም። ተሳንቺ ያለው ፈቃድሽ ምንም ነገር ስለማለት ምንም ገብተን ተሳከረ። አውቃት ነው እየሰማህ ዝም የምትይ?
አየል ትሆነለት እስክርክሩን የምን ክርክር አልሰማሽም እንዴ? ጨረሱ እኮ ፍጅሊት ከእንደ ማርቆስ ሊከራከረው አይደል? ውሸት እስቲ ቁጭ በይ እሙት አበው በቃ እንሂድ። ሳሞራ እንሂድ እባክሽ። እዚህ አፈር ላይ ማንም ሞልቶለት አያውቅም። በይሽ እሺ በእናት በአባቴ ቤት ትንቦራቦርበታለህ አይደል? አንቺም እኮ መንቦራቦር ትችያለሽ፣ እንዲሁ አላድልሽ ብሎ እንጂ። በየት መሀል አድሎኝ ካጋሚ ተጠጋሽ ቁልቋል ሆኜ። ተይ እንጂ ታለ እኔ ምን በደልኩሽ? አንቺ እኮ ነሽ በአንቺም እንዳልኩት ያመርዝ ባለሽ። ዝም በል እንዳትናገረው። ስማ ደግሞ ያቸነፍከ እንዳይመስል አውቀን የተቸነፍንልህ እና እኔን ምን አድርግ ነው የምትይኝ? አንቺ ደግሞ አንተ የምታረግልኝ ዕቃ ልወስድ ነው የመጣሁ። የምን ዕቃ? ድርብ ነዋ። መቼስ አቸንፍ ያለው ብለህ ትከለክለኝ እንዳይሆን። ዞሮ መከልከል እችላለሁ፣ ግን እኔ እንደ አንቺ አይደለሁም። ኧረ እባክህ የእናቴ ነው እኮ። ሰውን ትወዱ ተነላጮ አሉ። ዞሮ መከልከል እችላለሁ፣ ግን እኔ እንደ አንቺ አይደለሁም። ግቢና ውሰጂ። ና እናንተ ስጠኝ። ገብተሽ አትወስጂም? እንደማታውቂው ቤት አልገባም። ለምን? አውቄባለሁ። ደግሞ ስገባ ልትሰርቀኝ ገባሽ ብለህ ልትዘጋብኝ። አዎ አንተ ብቻ አይደለብን። እንደዛ ማትሆን አልሰጥም። ምን ታመጭ? አልሰጥም። እታለ እንዳታሰስሽ፣ ተፊቴ ጥፊ ነው። እሺ ጥሩ፣ በቅርቡ አሳያለሁ። እና እንደው ወደዛ ወደ አረጭ ቤት ሄደን እየቀማመስን ብንመካከል። ዞሮ አንተ ላረቂው አታስብ፣ ዋናው ለምስክርነቱ ተዘጋጅ ብቻ አታስብ። አያቺ ሸረሪት አንድም እኮ ያስቸነፈችኝ ህጣኗን እሱ ያሳድግ ስለተባለ ነው። አንተ ምን ህጣናት ይችማ? አንተ ደግሞ ህጣንማ ህጣናት ወይቶውማ እንዳለ ህይወቱን በጥብጨ ነው ተዚህ ግድም ድራሽ አባቱን ማጠፍ። ሰላም አይባልም እንዴ? ደግሞ እናንተ የምታውቁትን ሰላም ነው። ዝም በይ ወስፌ። ኧረ በለጠ ልቀቃችን። ሰይጣን ሳታስንሳብኝ። የትኛው ሰይጣን ነው የሚነሳብህ? አንተ ራስህ ሰይጣን አይደለም። አንቺ ይችማ ደርሳ የለ ወይ ተዋትማ። አንተ እንደው ከባድ እኮ ከባድ ነው። እንደው አንተ ተለቅ እንደው ጆርጅስ ደግ ነው። እንደው ነገሩን እንትን ቢልም ይችን አረጨስ ባይሰጥም ይችን እየቀማመስ እንደው ባንጥፋት ምን ይወጣናል? ልክ ብለሃል። ነይስ ትቅጅባት አይን ያለ ቆንጆ አረጭ እኮ ነው። አንተ ልጅስ ቆንጆ አይደል? ምን ያንሳታል? ሀዲያን የለካናረቂውን ብላማ አይደል እዚህ የተቀን የምትሽጎደጎድ ዋላስ ምን ሆነ ብሎ ይመጣል ደግሞ እዚህ ችን የመሰለኝ ቆንጆ እያለ ነው እንጂ ሌላ አቶ መሰለ እንጂ እኔ እኮ አንተ እንደው እንደዚህ አይነት ነገር እኮ እንደው ተሎ አይገባኝ። ጆርጅስ ምን ብለህ ነው? አይ ተቀመጥ፣ አይገባ ተቀመጥ።
ተያይዛችሁት የልጎመዝ ኋላስ አድርገን እንጂ ለባለተራ እኮ። አዎ ልክ ነህ። ሁሉም ለባለተራ ይለቃል። በሉ ጠጡትና ተኔ ሂሳብ ይደረግላችሁ። እስቲ ይሄን ይጠጡትና አርግላቸው ከኔ ሂሳብ። የኔን ፋቴ በሂሳብ ይነምጣል። ጠጣ እንጂ የአባት ቤት ሲዘረፍ አብረን ዝረፍ አሉ። በል ጠጣ። ቃብና ጣብረን በላን አሉ። ወትሮስ ዱባና ቀብ ስራው ለየቅን ውሃ ቢወቁት ማነው አንተ ሞጭ? ማነው አንተ ዱባ? ጃባ አረ ተረጋጉ እናንተ። እኛንም እዚህ በያረቂ ቤት የቄው መሳቂያና መሳለቂያ አታርጉ። ይባሉ ጃባቱ የኔ አባት ማለት ባንታ አፍ የሚጠራ ምን ልትሆን ቢገባ እኮ የኔ አባት ባንታ አፍ የሚጠራ ነበር። ቆረቆንዳ አይደለም መሳደብ ባፍንጫ ብደፋስ ሁሉ ሞከረኛ ሞከረኝ ወይ ዛሬ ብለቀው ሚካኤል አፈረኝ። ኧረ ተው ተረጋጋ። ዛሬማ ደፍቼው ተው እንጂ ምን ይጭ የሚለውን አሰበው። ተዛ እንደዛ አስፈንጥሮ አስወጣኝ። ዝም አልኩ። እዛ አላስኖር አላስቀምጥ አለኝ። ደግሞ አሁን አሰበው እንደ መቷለው እያልኩ ተው ጊዜ ምን ይሄ ለዚህ ለጅል ብለህ አባት የሰጠህን ቦታ ልታስወስድ ነው እንዴ? ተው እንጂ ጊዜ ተረጋጋ። መጃ መቀመጫ እኮ ሳትያጠኝ ድግራ እኮ ነው ግብት ያለ ጊዜ ተረጋጋ። ልቦና ግዛ እንጂ ለዚህ ለአንተስ ማን አለ? አንተ አይደል ያለህ? ስማ ወልድ መንፈስ ቅዱስ። ለነገሩ እሱን መጥቼ ማን ጀግና እንዳላለ እሱን ማለት ጀግና ልትባል ነው እዚህ አገር ቤት። አንቺ ለምለም፣ አረ ለምለም። አቤት። ነይ እስቲ እስኪ ተወኝ፣ አታቃጥለኝ። አይ ዘንድሮ ክራማት እንዴልኝ። አንቺ ደግሞ ምን ሆንሽ? ባይሆን እኔ ልበል እንጂ። አሃ ቀደም የሰፋሁት ድርብ ቤት ነበረኝ። ያን ላመጣ ወደ ቤት መሄድ። እሺ ምን እሻለሁ? ከዛማ እቤት እንደ ሴት ተጎልቶ ሯል። ቆም ስቅለን አሳይቶ ሰደደኝ እንጂ መታሽ። እሱ ይሻለኝ ነበር። ኋላስ በስድብ ልብሴን አስጥሎ ሰደደኝ እንጂ እንዴት ዋልክ? እንዴት ዋልክ? ታያይዘው የለ በዚህ ድርቅ ትለፋለህሳ። ምን ላድርግ ብለህ ነው? በጋ ተክረምት ታልተለፋ ትሆነ ብለህ ነው? እሱሳው እኔ የምልህ እንዲሁ አንድ ጉዳይ ላጫውት ነበር። ታዲያ ምን ችግር አለው ብለህ ነው? እንዲሁ ምን አለበት ከዚህ ታሸብር ጋር እንዲሁ ምን አለ ሰላም ብታወርዱ፣ እንዲሁ ከንቱ ገንዘባችሁን ባጨርሱ። እኔማ ድሮስ እየለፈለፍኳን ነበር እንዴ ሲረታ አርፎ ሊቀመጥ ጉዳይ። አይ እረታው ብለህ ሳትጉራራ፣ ጉዳዩ ገና መች አለቀ። ደህናዋል ጊዜ ጓዜው ልክ ነው እንዴ መተምሳብ ላይ እንዴት ዋልሽ? ክሱ ገና መች አለቀ። የምን ክስ? ጊዜ ጓሳለ ግራ አበቡ ነግራኝ ነበር። ምኑን?
ክሱን ወደ ማርቆስ ይግባኝ ጠይቁ ያለ እንዴ? እዚህ ሲቸነፍ ጊዜ አይደል እንዴ እዝሆን አንተ የመሰፋፈሩ እንድትበላ ብሎ ነው አሉ እዛ ያደረገው። አይ ተውት። ዞሮ ዞሮ እውነት ታሰለስላለች እንጂ በፍጹም ተቆርጣ አትወድቅም። በልልቅስ ተብሎናል። በይ መጣሁ እና ልትከራከረው? አሃ እኔማ እሱ ታልተሸሸ ድረስ በፈለገው መንገድ ቢመጣ አከራከረዋለሁ። እኔ የምልህ ነገ የት ነው የምትውለው? ነገማ ማርያም አይደለች እዛው ገበያ ነው። በል እንግዳውስ እዛው እንገናኛለን። በል እና አሁንም አቸንፈዋለሁ ብሎ ያስባል የምትለኝ? አዎ እሱ በመጣበት መንገድ ይገጥመዋለሁ ብሏል አለ። አዎ እገጥመዋለሁ ብቻ ሳይሆን እረታዋለሁም ብሏል። አረ ነው እና ነገ የት እንደሚሉ ሳጣራው? አዎ የት ነው አለ? ገበያ ነው ሙሉ ብሏል። ጥሩ እንግዳስ ነገ ፈጥርቀው እመጣለሁ። ደሱማ ጥሩማ አይደል? ባይሆን ሲመጣ ጠብቀን በአፍንጫው መድፋት። ለማንኛውም እንጋ አስረፈር ነው አይደል? ሰማኝሽ እንደው ተገፋ ብለሽ ነው ያው መቼም ቤቱን ዝጊ ውስጥ ወሽ እንዴት አደራችሁ? እንዴት አደረ? ወደ ገበያ ነው ብለናል። እና ምን ይዘረው የት ነው የምትቀመጠው? በኋላ አብረን እንድንመለስ እንደ ነገር እዘውት እንደተናንገ ነው። በሉ እኔ እንኳን ቸኩላለሁ። እዛው እንገናኛለን። በል ወንጀላችን ላይ ቀር ባለበት ዋሳይን ጣጣ አድርገውሽ እናው ስንዴ ተራ አይደለም? አዎ ያልኩት ወንድሜሽን አባቱ ተደብቆ ነው። መቼም እኔ እንደምመጣ ስላወቀ ፈርቶ ነው አይደል? ዝም በይ ውቂያ
የምናምን ቴሪና የታባቱ ነው ሄደ ገበያ ማለት ወጥቷት ሄድ ይገዛችሁ አንተ ሀገር ይዘሽ ወዲሽ እስቲምታሽ የጎዲ ወደ ታባቱ ሶማል ወጥቷት ህዝብ ባለበት አባቡ እስቲ አንቺዬ እንዴት እንደናፈቅሽ ነይ እስቲ ሰማያዊንስበት ለባበይ ነግረውና ደግሞ እንዲያታስገድለኝ ለኔ ስትይ ብትሞቺ ይቆጭሻል። እሱስ አይቆጨኝም። ለታበቡ መቼ ነው ሽማግሌ ልከህ የምታገባኝና እስክታገኝ ልጅ ያስከፈቀደ ከአንተ ጋር የሚጫወ አይዞሽ በቁር ይሆናል። አሁን ወንድምሽን አንዳንድ ሁለት አልሰራው ብዬ አዎ አባቤ ደግሞ ከእንዴት አለው ምንም ነገር ያንገራግረው። ስለዚህ ደግሞ ከእንዴት ጠበቅ አድርገህ በሁለት አሰራ። ክንዴ ደግሞ የሰው ነገር ይከብዳል እና ሳያንገራግሩ የኔና ያንተ ሰርግሽ እንዲሉ ያደርጋቸዋል። እኔስ ታዲያ አንቺን አገኝ ብዬ እንጂ ወንድምሽማ የሚያደርገው ጥሩም አለ። የእሱን ስራ ረስተውና ይልቁንስ አንተ የራስህን ጉዳይ ያፈጣል። በርታ ያደረገ ደህና ናፍቀሽ ነው የልቤን አደረሽው። እዚህ ሆና ነው እንዴ? እንዴት አመሸህ? እኔማ ምን ሆናለሁ ብለህ ነው? ሰዓት በውስጤ እየዋል ወልዶ አላስወርደው። አይዞህ እኔ ምን እንዲሁ ይሄን ያረገስከውን ሰዓት የሚያስወርድ ያለ ሐኪም ብታገኝስ? ታለማ ያለኝ ሁሉ በገበርኩለት እና ያስረገዘ ምን እንዲሆን ነው የምፈልግ? እንደ ቤተሰቦቹ አፍርደም እንዲበላ በል
የሐኪሙን ውለታ እንዳረሰ ግድ የለም በልሽ። በቃ እየመሸ ነው፣ እኔም መሄድ አለብኝ። በል እንግዲህ ደህና ደር። በል ሰላም እደሩ። በል መጣል እንዴ? እንዴት አመሸ? ደህና መሸሽ። አትቆይም ነበር እንዴ? ልሂድ። እኔ ደግሞ ቡና ጠጥተህ ትሄዳለህ ብዬ። አይ እየመሸብኝ ስለሆነ በጊዜ ልሂድ። ካልከሽ በል ሰላም እደሩ። ስም አሸብር፣ አሁንስ በጣም ነው የመረረኝ። ደግሞ ምን ኮንሽ? ቡና መጠጫ ልጣ እንዴ ተርኩበት የእናቴ አባቷን መሬት አስወስዳ ባል እንደሌላት ሴት እየተባልኩ ተባለ እንዴ? ኋላሳ እኔም ብቻ ቢሆን እኮ አይቆጨኝም። አንተን መጨመራቸው ነው እንጂ እንደ ግርሳት የፈጀኝ። ዝም በይማ፣ በቅርቡ ሁሉም ጭጭ ላይ በል እስቲ አንተ ስመኝ እኔስ ግራ ገባኝ። ምና እንደው ትምህርቴን ተምሬ ጨርሳለሁ ብዬ ነበር፣ ግን ብታይ ወንዱ ሁሉ መንጋጋት ነው ብታይ እኮ ወንድ አንቺ ላይ ስመኝ ደግሞ አንቺ ታላየሽ አታምኝም። እሺ ማን ጠየቅሽ? ኧረ ብዙ ነው። ምኑ እንደው ሁሉ ማለት ይቻላል። እንዴት ነው ሁሉ ስም የላቸው? የመጣው ሁሉ ለኔ ነገረኛል እንዴ? ብቻ ስሰማ ሽማግሌ የተላከ ነው። እንደው ታዚ ተቀቡ እንኳን ብጠራልሽ? እሺ ጥሪልኝ። ልጥራልሽ? ጥሪልኝ። አውቀሽ ነው ታዚ መንደር ማሸጋው እንዳለ። ሸጋ ማንነት አረኔ ሳልመጣልኝ ምት ተበለጠ ውጭ ሸጋው እንዳለ እንዴ? በለጣችሁ? እሱም ሊያስለምን ነው። እና እሱ ነው ሸጋ ያልሽው? እና ታሱ የበለጠ ሸጋው እንዳለ እኔ እኮ ማን ልትይ ነው ብዬ ስመኝ እና ምን ልበለው? ምን ትይኛለሽ? ኧረ እኔ እንጃ። ደስ ታለሽ ወይ ታላለሽ ደግሞ ይልቋንስ ጊዜ ዛሬ ተዶኗ እታች ወንዝምና። ኧረ ምንም እስታውን ሳለው ብዬ ነው እንጂ ልማቱን ሊሄድ ሄደ። አሁን መጥቶ ምሳ በልቶ ደግሞ ተመልሶ ሄደ። በይ ስመኝ ልሄድልሽ፣ በኋላ መጥቼ ደግሞ እንጫወታለን። በይ እኔ የምልሽ ለምለም አንዱን በሬ ሸጠን እንከራከርበት። በሬውን ሸጠ እና ዞሮ በአሁንማ ተከራክሬ ቢረታኝ ለዳኛውም ቢሆን ከፍዬ ማቸነፍ ግዴታዬ ነው። እሱማ ልክ ነህ። በሬውን ሸጠ በምንድን እናርስ? ባናስስ በሱማ ተረትቼ ሰው መሳቅ ያሉ ነው። በዛ ላይ ባቸነፍ እኮ እናት አባትሽ መሬት አንዱን ብልሸጥ የትየለሌ ነው። አይ እኔ ደስም አላለኝ። በሬውን ሸጠን ብንረታስ? ምን ነው ወንድም ሲቸነፍ ማየት አትፈልጊም ነው ወይስ አረሻችን አሳሰበሽ? እሙት አሸብር ወንድምነቱን ተፋኩ ስንት ዘመኔ። ታሱ ይልቅ አንተን ብዬ አይደል እንዴ? አሁን ቢታመም እሱ አትሄጂም? ቱ መጨከን አይደለም መታመም፣ ቢሞት መቀብሩ አልደርስም። ታዲያ እንደሱ ታልሽማ ለምን ቀልጥሜ አላጋድመው? እሱማ ለጊዮርጊስ ስለቴ ልገባ ሆነ። እርግጠኛ ነሽ ለምን? አሸብር ሙት ያንተን ስጋ እሱ ተሰባብሮ ሲንፏቀቅ ባየው ምንኛ ተደሰትኩ ነበር። ያኔማ አንተም ወንድ ወንክ ነበር። በይ ጥሩ እንግዳ አስጠብቂ፣ አይንሽ ጉድ ያያል። እንደው አንቺን ባይሰጠኝ እኮ ውሃ ነበር የሚበላኝ። እውነት እንደው አንተ ደግሞ እንደው እኔ ማሞጋገስ ትወዳለህ? ወድጄ መስሎሽ ነው? እንደው እስኪ እስቲ ታጠቢ። ይበቃል። እሺ የፍቅራችንን ያርዝመው። አባ ያልኩህን ነገር አመጣ? አዎ አምጥቻለሁ። በፍርድ አግኝተኸዋል?
ትክክል ነው። በፍርድ የተገኘ ነገር ከእንግዲህ በላይ ምን ይደረጋል? አይደረግም። ስለዚህ እናንተ አይ ተውላችኋለሁ ልጁን ተወሰደው ካልክ ከአንተ ይንጣ እንጂ በፍርድ ያገኘው መሬት እኔ ስጥ ብዬ አልፈርድም። እናት አባቴ በህይወት እንዲያሉ ታዲያ ዋናው መሬት አይደለም እንዴ ቁልኝጣባን ቁርጥ አድርጎ የሰጠ? አንተ ምንድነው የምትል? አሁን እኮ የተሰጠው የጎጆ መውጫ ነው። የወሎት አባቴ ያልገባሁት ነገር አለ። እሺ እኛም እኮ ትሰጥ ያልኩኝ የደራሿን ነው እንጂ ሌላ ነገር አይደለም። እሷም ብትሆን የደራሻችን ነው እንሰጥ ያለ። እሱም እንደ አባት ሆኖ ያቺም እንደ ልጅ ሆና አሳዳጊ ነው፣ ሙት አሳዳጊ ነው ያለ። ነገ የምትፋረሽ የምትገቢ እዚያ ቦታ ላይ ነው ያለ እና ተውት። እንኳን ህግ ሰጥቶት ቀርቶ የጉልበቱ ይቅርባችሁ ተውት። ዛሬ ታንድ ወንድምሽ ጋር ብትጣይ ዛሬ በደም ትለያይ፣ ነገ ተነገ ወዲያ ወዲያው ነው የምትሆኝ እና ተይው። አስታራቂት አንቺ ነሽ። ተው ብለሽ ተባልሽን ተቆጭ። ያሁን ዘመን ሽማግሌ እንደውስ ህጉም ሆነ ሽማግሌ ለባለ ጊዜ እንጂ ለተበዳይ አይሆንም። እንደውስ አይደለም ወይ ጉልበት ነው ህጉ። ኧረ እስቲ ቆዩሉ ተሎ ይኸውልህ ካልቻሉ አይገኝ ሁሉ ተብሏል። የቻለ ሰው ነው ንብረትንም ልጅም ማሳደግ ያለ። ይሄ እንደዚያ ጭብጨባ ነው። ሰው እንቅልፍ መተኛት የለም መራመድ የለም። አንተ ብትተወው ወይን ችላ ብለኝ አላሳረሰም። አነጋገሩ ይሄ ልጅ ጤነኛ አይደለም። ትዳርን ለመፍታት ነው የጥሩ። አንተ ተመከርና አንተ ኧረ ይቅርብ ይበል። አንተም ላትበለው እሱም ላይ በለው ሌላ ላይ እንዳደርሱ የውሻው ማይድረስበትና ነፍስ አውቀህ ያቺ ቁጣይ መሬት ብትገላገሉ ይሻላል። እሱ ተልቡን የመቶብህ አፍሯል። አነጋገሩን አትየም እየገሸለጠን ሽቅንቁልቁል እኮ አየን እኮ አንተን ባለመሬቱን እኛንም ሽማግሎች እኮ አላፈረም እኮ። እናንተ ተወው ልጄ ተወው ይቅርብ። ተስማሙ፣ እናስታርቃችሁ፣ ሰላም ሁኑ። አብራችሁ ብሉ፣ አብራችሁ ጠጡ። እንዴት የእናት ልጅ ይጋደላል? የለም አገር ባለ ጊዜ እንዳይሆን አደራችሁ። ተው አብራችሁ ብሉ፣ አብራችሁ ጠጡ። ተው እናስታርቃችሁ፣ እናስማማችሁ። እሺ እኔማ ተናንተ ፍርድ አልወጣም። ደስ ባላችሁ ሰዓት እኔ ጥሩኝ፣ እናንተ ፍርድ አልወጣም። ይሄ ነው በጣም ነው። ተው አንተው ትሻላለህ። እሺ በላ ሰላም ዋሉ። በቃ ወደ አንቺ እየመጣሁ። ምን ነው በሰላም? ለምን ጉዳይ? አዎ በደህና ነው። ያው የዘላለም ደህንነታችንን የሚያረጋግጥ ነገር ይዤልሽ ነው የመጣው። ምንድን ነው እስቲ ልስማው። ይችን እንደምንም ብለሽ ለጊዜ ትሰጪዋለሽ። ቢሞትስ? ጅል ታዲያ እኔ እንደው ፈልጌ ይመስልሻል? ኧረ አንተስ ውስጥ ደግም አይደል? ስሚ እሱ በየትም በይው በየት እሱ እንዲሆን መሞቱ አይቀርም። እኛ ግን አሸብረን ብናገዘው እሱ ደግሞ ለኛ አለድም ጊዜው መምጮ ደርሷል። አሁን ነው የሚመጣ። እያየሽ እንጂ ተሰናደው። በቃ አንቺ ካልሄድሽ እኔ ልሂድ። በይ አንቺ ስመኝሽ። እሺ እስቲ ርቦኛል። ደግሞ አጥና ብርጭቆ ነገር እስቲ። እሺ እንዴት እንደርቦኝ ይገስ
ጊዜ ቀስ በል እንጂ ተው ይደፋቶ ዋ አይሽ አንቺ እግዚአብሔር ስጣላ እኮ ሳልታጠብ ልበላ ነበር። አታጣል ስመኝሽ አቤት እስኪ ውሃ ጨምሪበት። ደግሞ ምንድነው ውሃው ሸቷል? ምን ተሰማሽ እንዴ? የምን አውቃለሁ። ከምንጩማ ተሆነ ችግር አለ እንጂ መጣሽ? አገኘሻት? አዎ አግኝቻታለሁ። እና ምን አለች? እሱስ ነግራኛለች። እና ቤት ቁጭ ብሏል ወይስ? አሁን ልማቱ ነው ያለ። ተዛም ሰው ሊበላ ይመጣል። ተዛም ተመልሶ ወደ ልማቱ ይሄዳል። ጎበዝ፣ የኔ እህት ባትሆኚ ቆጨ ነበር። አሁን ክንዳችንን ይቀምሳል። ጮት አልሰማህም? አልሰማሁም። ጨመርሽበት? አዎ። በይ በቃ የሚሆነውን አብረን እናያለን። ይሄ ምናምን ያልመተው ማለት ነው። ትንሽ ታገስ። አተበለጠ ያችን እየተሳሳተ መረጃ ነው እንዲነገር እንደው ቀር አይደል በለጠ። ለማንኛውም እኔ ከውጭ ልጠብቀው፣ አንተ እሷን ጠብቃት። ሰማኝ? ምን እያደረኩ ነው? ስሙት ልልቀቅ። ኧረ በለጠ በማርያም፣ ኧረ በለጠ እህት የለውም።
ላይ የሚጫወትብኝ ይኖራል ማለት ነው። አላወቀኝም ማለት ነው። ሌላ ሴት ላይ ቀበቶ በታበት እንጂ አፈር ባላስጨብጠው ያበው አይደለሁም። ወይኔ ኧረ ቶሎ በማሪ ኧረ ልቤን ከዳኝ። ጊዜ ደህና ነህ? ደህና ምን አንቺ ፍታሽ ሰው ኧረ አልጠፋሁም። መንደር እኮ ያሶቼ ጋር እየዋልኩ ነው። አሁንም አንተም እኮ ቤት አትመጣም። እኔ ሳለው እንዴ የትምህርት ምን ስትብዬ ነው እንጂ እና የባለፈው ይሄን ነገር እኮ ለታከለ ነግራት ብዬ አንተ ዝም ስትል ዝም አልኩ። እኔ ዝም አላልኩም። እንዴ ጉዳይ ምን አላልቀ ሲል ጊዜ ነው እንጂ እኔ ዝም አላልኩም። ደሞስ ቅበላ ቢያልፍ ፋሲካ አለ አይደል? ባይ አንተ ሰው ምን እንደው እንደዚህ አስደንብሮ አስወጣበል እንጃ። እኔስ ምኑን አወቅኩት? ብቻ ምን የሆነ ነገር ከጀርባዬ ሲጀለጠኝ አይደል እንዴ ተገባውበት ስመምስ ወጣ የተሰማኝ። ምን ጊዜ ውስጥ ነበር ማለት ነው እንጃ መሰለኝ። ኧረ አይደለም። ኧረ ካንተዬ አሁንም በደንብ አለቆ ምን ውርቂነት። ወይኔ ጀታይ ለካ እሱ አረስቶት አይኔ ነገር እንደው እሱን ሳይ ነው እንጂ መንገድ የጀመርኩት ወደ ቤት አልነበረም። ሲመስለኝ ጊዜ ምን ግዝ ያመጣ ተረጋጋ እንጂ። ለማንኛውም ዝም ብለህ ነው ማለት ተነስተህ ተረጋግጦ ነው ምናምን ተባብሮ ይረግጣል። ተነስ ጨረስከው መሰለኝ። ያችን ልጅ ለይታ ሊሆን መሰለኝ። ደግሞ እኮ እናቱ ከመሞቷ በፊት ሊያገባት አስጠይቋት ነበር። የእናቱ መሞት ነው እንጂ ሰርጉን ያስቀረው። ያያ መላኩ ሊናት እንዴ? አዎ የሆነ መላ መፈለግ ሳይኖርብን አይቀር። ወይቶ ያችን አበቡን ፈለገና ናግኛትና
ልጅቷን ፈልጋት አምጣና ተንፍሽ ብትል ተነ ቤተሰቦቿ ነው ሳትም ለቅባት። እኛ ብንሄድ ይሻላል። አበቡ ግን አበቡን ተጠራጠርካት እኮ። እሷ እኮ ታሰበችበት ተነብር ቅንድብ ጠጉር ታመጣለች። ግን ምን እሷም ታከፋች ታግርሙ ጀሌ ታና ጥቅም አልሆና መቀመጫ መራመጃ ልታሳጣ ትችላለች። መራመጃ አረ ምንድን ነው የሰራው? ተመስገን ነቃሽ እማዬ ነቃሽ። በህይወት ማቆየት ከፈለግሽ ውጭ። ጊዜው ጋንተስ እንዴት ነው? መሻተል ፈውሃል። ተረጋጊ፣ እሱ ደህና ነው። ጊዜ ምን ይሆንክ ነው? አየሁት እኮ በህግ ይፈታል ብዬ እኮ አየሁት። ትዕግስት ፍራቻ መስሏቸው ጉራ ወጠራቸው እኮ። ኧረ ታድል ኧረ እንደው በእናትሽ ሞት አንቺን እሺ ልሽ እንዳላስቆም። ኧረ በጊዜ ተምግፋለሁ። ተው እንጂ ባድሞስ የቤተሰቦቻችን ዝብረስ ለማን ደስ ይበል ብለን ለማን ብለው ወንድም እኮ ነው። እሺ እትይ ትደፊብኝ። እሺ አንቺ ደግሞ ጠጭ እንጂ ነው ወይስ ቀጠነ ብለሽ ነው? ኧረ በፍቱ እናንተ ማን ይታመናል? እንደው ግራ እኮ ነው የገባኝ። አንቺ ደግሞ ጥሩ አይደለሽ። ከሰው ጋር እየኖሩ ምን ጤንነት አይደለሽ ነው? ምን አጋጠመሽ እስኪ ንገሪኝ። እኔማ ምን ሆናለሁ ግን ያቺ ስመኝ ዛሬ እንደው እግዚአብሔር ነው ያወጣት። ምን አጋጠማት? በይ ቁጭ ባለችበት አይደለም እንደተደፈረችው። ምን ታወራችሁ? ማርያም ምን ሌላ ሰውስ ቢሆን ወይኔ እቴ ማን አባቱ እንዲያለ ስራ ይሰራ? በይ በለጥ አይደለም እንዴ ወሬ አጣቶ ገብቶ የደፈራት የኛ በለጠ። ይሄ ጉድ ነው። ረሳ እሱም ወንዶ ነው ያርኩስ ባጭር ያስቀረውና አቻ አበቡ ኧረ አበቡ ነይ እስኪ። ያችን ያያ መላኩ ልጅ ታውቂያት የለ? አያ መላኩ ደግሞ ማን ነው? አላውቀውም። እዛ ታች መንደር ሳሲ አንተ የተለየ ምልክት ጣለጠ ቁመት እዛ እታች እንዳራገው አላውቀውም። ደግሞ ተልኬ ነው የመጣው። እሺ አንተ ደግሞ ከፈለክ ራስህ መሄድ ትችላለህ። እዚህ እንደ ጭንጋረድ ስር ለስራት ብል ወንድ ምሰል እንዴ እኔ ወንድ አይደለሁ በሉ የራሳችሁ ጉዳይ።
በእቴ ትመጣ አልተዋወቅናትም። ሕይወትን ነው ማን ጅማ ያለ ነገር እንደዚህ ያንጋጠጠች አታናግረኝ ወይ? አንተ ጋር የተነጋገራችሁት ነገር አለ? ኧረ በፍጡም ብዙ ዓመት አልፎታል ከጀመረን። ስማ ሀገር ተበላሽ። እንዴት የውሻ አፈርንሱ እሳት ጎርቶ መጣ ልጅ ያተረፈው እንጀታ እያመሰገነ እንዳይኖር ወደ ቤተሰቦች የሚልከው መላክን የሚፈልግ ሆነ ይምጣት ነው። አሸብር ስሞት ትተው እንዳትንቀሳቀስ አለው ነው መቼ ሆነ የሚታይ ጉልበት እንዳንተ ስራ ቢሆን ሲያስ ነበር። እና ታከምና እንነጋገራለን። Thank you.